السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله ያው በነጋገርነው መሰረት ኢንሻአላህ ያው በቲክቶክ በየቀኑ አንዳንድ ፈሱል ቲክቶክ ላይ ለመጫን እየሞከርን ነው። ኢንሻአላህ በሳምንት ደግሞ አንድ ጊዜ ሳምንቱን ሙሉ ቲክቶክ ላይ ያወራነውን በዩቲዩብ ኢንሻአላህ በዚህ በዩቲዩብ ገጽ አጠቃላይ የሆነ ሜሴጅ ወይንም ደግሞ አጠቃላይ የሆነ መልእክት ምን ተባለ በሳምንት ምን ተቀራ የሚለውን ኢንሻአላህ ለማየት እንሞክራለን። ኢንሻአላህ ያው አጠቃላይ እስካሁን ገጽ 5 ድረስ ደርሰናል በቲክቶክ እዚህ ጋር ማለት ነው። እስከ ውዱእ መጨረሻ ድረስ ከተየሙም ሳንደርስ ማለት ነው። ከዛ በፊት ያሉትን ኢንሻአላህ ባጭሩ ማብራሪያ ያው የፈለገ ሰው ሙሉውን የፈለገ ሰው ቲክቶክ ላይ ገብቶ ማየት ስለሚችል ማለት ነው። ለመጀመሪያ ያህል ያው ኢንሻአላህ ኪታቡ ሲጀምር ያው ኢንሻአላህ በሐዲስ ይጀምራል። የነብያችን ሰለላሁ ዐለይሂ ወሰለም ንግግር አለ መን ዩሪዲላሁ ቢሂ ኸይረን ይፈቂሁ ፊዲን የሚለው አላህ የሻለት ሰው መልካምን የሻለት ሰው አላህ በዲኑ የዲን እውቀት ይሰጠዋል የሚለውን ሐዲስ ማለት ነው። ከዛ ሙአሊፉ ቀጥታ የገቡት የአላህን ስም ተጠቅመው ቢስሚላሂር ረህማኒር ረሂም ካሉ በኋላ ሐምደላ ካወረዱ በኋላ ሶላታን ነቢ ካወረዱ በኋላ ቀጥታ ስለ እስልምና አርካኖች ስለ ኢማን አርካኖች በሰፊው አብራርተዋል። ሁሉንም ማለት ነው ተናግረዋል። እዚህ ጋር አርካን ኢስላም ስንት እንደሆነ አርካን ኢማን ስንት እንደሆነ አርካን ኢስላም 5 እንደሆኑ ሸሃደተይን መጀመሪያው ከዛ ሶላት መስገድ ዘካ ማውጣት ረመዳንን መጾም ቀጥሎ ሐጅ ማድረግ ለቻለ ሰው እንዲሁም የኢማን ማዕዘናት 6 ናቸው። በአላህ ማመን በመላእክቶች ማመን በኩቱቦች ማመን በረሱሎች ማመን በመጨረሻው ቀን ማመን በቀዷ በቀድር ማመን በደጉም በመጥፎም ከአላህ ነው ብሎ ማመን ይሄ የኢማን ማለት ነው አርካኖች እንደሆኑ እንዲሁም ላኢላሃ ኢላላህ ማለት ትርጉሙ ምንድነው የሚለው ላኢላሃ ኢላላህ ብሎ ማለት ላ ማዕቡደ ቢሐቅን በእውነት የሚገዙ ጌታ የለም ከአላህ ውጪ ማለት እንደሆነ ከተናገሩ በኋላ ከዛ በቀጣው ገጽ ላይ ኢንሻአላህ ስለ አዕላማቱል ቡሉግ ይናገራሉ። አንድ ሰው ደረሰ የሚባለው ምን አይነት ምልክት ሲታይበት ነው? የመጀመሪያው ምልክት ምንድነው? 15 ዓመት መሙላት ነው። ይሄ ለወንድ ለሴትም ያገለግላል። ሁለተኛው ምልክት በህልም ማለት ነው። አንድ ሰው ከሴት ጋር ግንኙነት ሲያደርግ ማየት በህልም ማየት እሷም ከወንድ ጋር ስትገናኝ ማየት ከዛ የዘር ፈሳሽ መፍሰስ ነው ኢህቲላም ይባላል። ይሄ ለወንድ ከሆነ 15 ዓመት ወይ 14 ዓመት ተኩል አካባቢ ድረስ እንደሆነ ሴት ከሆነች 9 ዓመት ልታይ እንደምትችል እንዲሁም ደግሞ የወር አበባም የመድረስ ምልክት እንደሆነ እዚህ ፈስል ላይ ይናገራሉ። ቀጣው ፈስል ይሄኛው ፈስል ኢንሻአላህ ስለ እስቲንጃ አደራረግ ነው። እስቲንጃ ሲደረግ ውሃን ሳንጠቀም ድንጋይን ብቻ ወይም ደግሞ ሶፍትን ብቻ በመጠቀም እስቲንጃ ማድረግ እንደምንችል ከዛ ውዱ ማድረግ እንደምንችል ያለ ውሃ ማለት ነው። ውሃ ሳንጠቀም እስቲንጃ ማድረግ እንደምንችል 8 መስፈርቶች አሉት። 8 መስፈርቶች ለአብራት ሞክረዋል። እዚህ ጋር ቀጥሎ ያለው ፈስል የሚያወራው የውዱእ ግዴታዎች የውዱእ አርካኖች ነው። ውዱእ ስንት ግዴታዎች አሉት? 6 አርካኖች አሉት ከንያ እስከ ተርቲብ ማለት ነው። እነሱንም እዚህ ላይ ለመናገር ሞክረዋል። ቀጥሎ ያለው ፈስሉ የሚናገረው ስለ ንያ ነው። እዚህ ጋር ስለ ንያና ተርቲብ የሚባሉ ቃላቶች አሉ። እነሱ ለማብራት ሞክረዋል። እዚህኛው ፈስሉ ንያ ብሎ ማለት ምንድነው? ቀስዱ ሸይኢን አንድ ነገር ማሰብ ነው። ሙቅተሪነን ቢፊዕሊሂ ከስራ ጋር ያቆራኝ ሆኖ አንድ ነገር ማሰብ ንያ ይባላል ብለው ተርጉመዋል። የውዱእ ንያ የሚነየተው ፊቱን ሲታጠብ እንደሆነም እዚሁ ተናግረዋል። ንያ በቀልብ ማሰቡ ነው ንያ የሚባለው፣ በምላስ መናገሩ ሱና ነው ብለዋል። እንግዲህ ይሄ በፉቅሃዎች ዘንድ ያለ አስተሳሰብ ነው። መርሐባ። ከዛ ቀጥሎ ተርቲብ ምንድነው? ተርቲብ ብሎ ማለትማ ያው አካልን ከአካል አለማስቀደም ነው። ፊትን ከእጅ እጅን ከፊት እግርን ከእጅ እያለው ማለት ነው። አለማስቀደም በቀጥታ በተነገረው መንገድ ማድረግ ነው። ከዛ በኋላ እንግዲህ ይሄን ካወሩ በኋላ ስለንያ ካወሩ በኋላ ስለ ውሃ ለማውራት ሞክረዋል። ውሃ ምንድነው? ውሃ 2 አይነት ነው በሸሪዓችን። ትንሽ ውሃ የሚባል አለ፣ ብዙ ውሃ የሚባል አለ። ትንሽ ውሃ የሚባለው ከ2 ቁለት ያነሰ እንደሆነ፣ ብዙ ውሃ የሚባለው ደግሞ 2 ቁለትና ከዛ በላይ የሆነ እንደሆነ ለማብራራት ሞክረዋል። ከዛ ስለ ውሃ ካወሩ በኋላ ቀጥታ ያለፉት ስለ ጥጥበት ግዴታዎች ነው። አንድ ሰው መታጠብ የሚወጅበት መቼ ነው የሚለውንም በ6 ምክንያቶች አንድ ሰው ሊታጠብ ይችላል። በግንኙነት ዘር ፈሳሽ መፍሰስ፣ በወር አበባ፣ በውልደት ደም፣ በመውለድ በራሱና በሞት በእነዚህ ምክንያቶች መታጠብ ግዴታ እንደሆነ ለመታጠብ ደግሞ 2 ነገሮች ማሟላት አለበት፣ ንያና አካልን በውሃ ማዳረስ ማለት ነው። ከዛ ስለ ውዱእ ሸርጦችም አውርተዋል እዚህኛው ፈስል ላይ እስልምና መለየት
መለየት ማለት ህፃን ልጅ አለመሆን ነው። በነገራችን ላይ 7 ዓመት 8 ዓመት መሙላት ማለት ነው። ከወር አበባ መጥራት ከኒፋሳ መጥራት አለባት አንድ ሴት ውዱ ለማድረግ፣ አለበዛ ውዱ ብታረግ አይሆንም። አካል ላይም ቆሻሻ ነገር ካለ ወይ ደግሞ ውሃ እንዳይደርስ የሚከለክል ነገር ካለ ከዛም መጥራት አለበት። አካል ላይ የውሃውን ቀለም የሚቀይር ነገር ካለ ከዛ መጥራት አለበት። ዋጅብ መሆኑን ማወቅ አለበት አንድ ሰው ውዱ የሚያደርግ ሰው ማለት ነው። ውሃውም ንጹህ መሆን አለበት። ቀጥሎ ያሉት ደግሞ ሸርጦች እነዚህ ወደ ሁሉ ወቅቲና ወደ ሙዋላቱ የሚሉት ለዚህኛው ሰው ነው። ብዙ ጊዜ ፊቂ በደንብ ሲቀራ ኢንሻአላህ ወደፊት አላህ እንግዲህ ካደረሰን እንቀርዋለን። ድኹል ወቅትና ሙዋላ የሚባሉ ሸርጦች እዚህ ውስጥ ሲጠቀሱ ሊዳኢሚል ሐደስ ነው። ይሄ ዳኢሚል ሐደስ ያለበት ሰው ውዱእ የማይቋጥር ሰው ወቅቱ ከገባ በኋላ ውዱእ የሚያደርገው። ሁለተኛ ደግሞ ማስካተል አለበት። ፊቱን ታጥቦ እጁን ለማጠብ መቆየት የለበትም ማለት ነው። ማስካተል ማለት ቀጥሎ ውዱእ ያደረገ ሰው ውዱእ በምን ይናዳል የሚለው ላይ ኢንሻአላህ እዛው ቲክቶክ ላይ በሰፊ ተናግሬያለሁ። እዚህ ጋር አንድ ነገር እናገራለሁ ኢንሻአላህ። መንይ ውዱእ አያስፈታም የሚል ሐሳብ አለ እዚህ ጋር። መንይ እንዴት ውዱእ አያስፈታም ከተባለ በዚህ መዝሐብ የሻፊዒ መዝሐብ መንያው የሻፊዒ እንግዲህ ኢህቲራም ነው ይላሉ። በኒ አደም የተከለቀበት ነገር ስለሆነ መንይ ውዱእ አይፈታም ብለው ያስባሉ። ብዙ ጊዜ ሚን ባብ ጠላቅ ላይ ነው የሚነሳው ይላሉ። ይሄ መስአላ ባብ ጠላቅ ላይ ነው የሚያገለግለው። አንድ ሰው ሚስቱን ለመፍታት ቢፈልግ በውዱእ ሸርጥ አድርጎ እና መንይ ቢፈሰው ሚስቱ አትፈታበትም ለማለት ነው። ሚስቱ አትፈታበትም ለምን? መንይ መፍሰስ ውዱእ ያበላሽም ስላልን ማለት ነው እንጂ መንይ የፈሰሰው ሰው ውዱእ አለኝ ብሎ ሱብህ አይሰግድም ወይ ቁርአን አይቀርም። መንይ የፈሰሰው ሰው ሻወር መውሰድ ግዴታው ነው። ሻወር ሲወስድ ደግሞ ሽንት ይወጣል ወይም ደግሞ ብልቱን ይነካል ሲታጠብ፣ ያኔ ውዱእ ይፈታል። ምክንያቱም ውዱእ ከሚያበላሹ ነገሮች አንዱ ከሁለት መንገድ የወጣ ነው ወይም ደግሞ ብልትን መንካት ነው ብለናል። እዚህ ጋር መሱ ቁቡል አደመይ የአደመይን ቁቡል መንካት ነው ብለናል። ስለዚህ በዚህ ይችን የመንይን ጉዳይ ለጦላቅ ነው ሙራዳቸው ይላሉ ሙጠወላት ላይ ኢንሻአላህ በዚህ መንገድ እንረዳዋለን። ከዛ ውዱእ ያበላሸ ሰው ምን አለበት? መጨረሻው ፈስል በየሳምንት ውዱእ ያበላሸ ሰው ምን ሐራም ይሆንበታል ካል ሶላት መስገድ፣ ጧዋፍ ማድረግ አይችልም። ያው ጧዋፉ ከሶላት ናት። ከአባን መዞር ያለ ውዱእ አይቻልም። ቁርአንን መንካት አይችልም። ቁርአንን ማንሳትም አይችልም በሌላ በቃም ቢሆን። ይሄ የውዱእ ሐራም ውዱእ የፈታ ሰው ብቻ ነው። ጀናባ የሆነ ሰው ደግሞ ወይ ዘር ፈሳሽ የፈሰሰው ወይ ግንኙነት ያደረገ ሰው ደግሞ 6 ነገሮች ሐራም ይሆንበታል። ሶላት መስገድ፣ ጧዋፍ ማድረግ፣ ቁርአን መንካት፣ ቁርአን መሸከም፣ መስጂድ ውስጥ መቀመጥ ያለ ዑዝር አይቻልም። ቁርአንን መቅራት አይቻልም። በሂፍስም ቢሆን ጀናባ የሆነ ሰው አይችልም፣ ሐራም ነው። ሀይድ ላይ ያለ ሴት ደግሞ 10 ነገር ሐራም ይሆንባታል። ሶላት መስገድ፣ ጧዋፍ ማድረግ፣ አሁንም ቁርአንን መንካት፣ ቁርአንን መሸከም፣ መስጊድ መቀመጥ ያለ ዑዝር፣ ቅራአቱል ቁርአንን መቅራት በሂፍሱ አትችልም። ጾም መጾም አትችልም። መፈታት አትችልም፣ ሐራም ነው። ቢድዓ የሆነ ጦላቅ ነው። በወር አበባ ለምትፈታ ሴት በመስጂድ ማለፍ አትችልም። ባይሆን የፈራች እንደሆነ ነው። ይሄ ሸርጥ ነው። ያው ድሮ ያው አሁን ያለው መከላከያ ነገር ስለሌለ ይፈሳል ብላ ጠቢልብኛል መስጂድ ውስጥ ብላ እንጅሳለ ብላ ካሰበች አትችልም። እስቲምታዕ በይነ ሱራ ግንኙነት ማድረግም አይቻልም። ያው ኢንሻአላህ በየሳምንት ያየናቸው እነዚህ ይመስላሉ። ጥያቄ አስተያየት ካላችሁ ኢንሻአላህ ኮሜንት ላይ አስቀምጡልን። በተቻለ መጠን ሰብስክራይብ አድርጉ። ኢንሻአላህ አዲስ ፔጅ ነው፣ ዲን ነው፣ እንረዳ ኢንሻአላህ፣ እንተጋገዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።